እንዴ የሚያሸክም ያተ ነው እንደ ልጅ ባርኮት? አይ ቲቸር ፍቅሩ ትንሽ ስለደከመኝ የሚሸከምልኝ እየፈለኩ ነው። አይ አሁን እንደምታየው ሁሉም ሰው ራሱን ነው ተሸክሞ የሚዞረው። ያንተን ሸክም የሚያግዝ ታገኛለህ ብለህ ነው? ኧረ አይጠፋም። አንዱን ፈርጠም ያለ በዚህ በኩል ሲያልፍ አግዘኝ ይለዋለሁ። አይ ፈርጠም ያለው እኮ የራሱ ፈርጠም ያለ ሸክም አለበት ልጄ። አየው ፈርጠም ያለው ይኸውልህ የኔ ልጅ ሁሉም ሰው የራሱ ሸክም አለበት። በጣም ጠንካራ የምትለው ሰው ጠንካራ ሸክም፣ ሚሊዮነር የምትለው ባለሀብት ሚሊዮን ሸክም፣ የህይወትን ጣዕም በቂጡ የማያውቁት ህፃናት እንኳን ሳይቀሩ ኬክና አሻንጉሊት እንዴት ማግኘት እንዳለባቸው የሚያጠነጥን ሐሳብ በአእምሯቸው ተሸክመው ነው የሚዞሩት። በል የራስን ሸክም ራስህ ተሸከም። ወንድሜ ግድ የለም በቃ ከሌሎች ትከሻ ላይ ወረድ። የሰው ትከሻ ያንተ መቀመጫ ወንበር አይደለም። በሰው ላይ መደገፍህን አቁመህ በራስህ እግር ቁም። እያንዳንዱ ሰው የራሱ የሆነ የህይወት ሲኦልና ገነት አለው። ያንተን ሲኦል ሌላው ሰው እንዲያጠፋልህ አትጠብቅ። ሰው ከሆንክና የራስህ እሴት ካለ ዛሬውኑ የራስህን ሸክም በራስህ ትከሻ ላይ አድርግ። ወይ የራስህን ሸክም ተሸክመህ እንደ እውነተኛ ሰው ቁም፣ ወይ ደግሞ በሰው ላይ ጥገኛ ሆነህ ሙሉ ህይወትህን በሰው ንቀት ውስጥ እያለቀስክ ግፋ። ምርጫው ያንተ ነው ወንድሜ።